ውድ የፍታ ትንታኔ ተከታታዮቻችን እናንተ ሰፈር የኮንዶም ዋጋ ስንት ገባ በሚል ጥያቄ ዝግጅታችንን ብንጀምር ቅር እንደማይላችሁ ተስፋ እናደርጋለን። የኢራን ጦርነት ለአንድ ጊዜ አገልግሎት የምትውል አንዲት የሴቶች ንጽህና መጠበቂያ ሞዴስ በፍሬ 200 ብር አንዳንድ አካባቢዎች እየተሸጠች መሆኑንም አሰምታለች። የኢራን ጦርነት በነዳጅ ብቻ አይደለም፣ በብዙ መንገዶች ከያንዳንዳችን ጓዳም እየገባ ነው። የሆርሙዝ ባህር መተላለፊያ መዘጋት የመላውን ዓለም ጉሮሮም አንቆ ከያዘ ከራረመ። ዓለም በዚህ መንገድ የተሳሰረ ነው ብሎ ያሰበ ሰው ብዙም ባይሆንም በቅርብ ዓመታት ግን ከዩክሬን ጀምሮ በጋዛ እና በኢራን የተፈጠሩ አደጋዎች የሁላችንንም የዕለት ጉርስ ሲነኩ እየታዘብን ነው። በዛሬው ዝግጅታችን ሆርሙዝን ጉዳይ መነሻ አድርገን ዓለምን እንደ ሙጫ ያስተሳሰሩ ጉዳዮችን እናወጋችኋለን። አብራችሁን ቆዩ። የኢራን ጦርነት ከተጀመረ ጀምሮ በ50 ተከታታይ ቀናት ውስጥ በድምሩ $50 ቢሊዮን የሚያወጣ ነዳጅ ለዓለም ገበያ አልቀረበም። ይህ ለነዳጅ ግብይት ሊፈስ ይችል የነበረ ገንዘብ እንደ ላቲቪያ እና ኤስቶኒያ ካሉ የአውሮፓ ሀገራት ዓመታዊ ጥቅል ገቢ ወይም ጂዲፒ የሚበልጥ ነውም ይባላል። የኢራን ጦርነት ከጀመረ ጀምሮ በድምሩ 500 ሚሊዮን በርሜል ነዳጅ ለዓለም ገበያ አልቀረበም። የነዳጅ መጠን ደግሞ የዓለም አቪዬሽን ኢንዱስትሪን ለ10 ሳምንታት ቀጥ አድርጎ ከሚይዝ የኤነርጂ መጠን ጋር የሚወዳደር ነው ተብሏል። ይህ ነዳጅ በመላው ዓለም ላሉ ተሽከርካሪዎች ቢውል ለ11 ቀናት ፍጆታቸውንም ይሸፍኗል። የዓለም ነዳጅ አቅርቦት በኢራን ጦርነት ክፉኛ ነው የተጎዳው። ጦርነቱ ቢቆምና ሰላም ቢሰፍን ራሱ ነገሮች በቀላሉ ወደ ነበሩበት አይመለሱም። በትንሹ ወደ ቀደመው ሁኔታ ለመመለስ 12 ሳምንታትንም ይጠይቃል። አንዳንድ የነዳጅ መሰረተ ልማቶች በ2 ሳምንታት ሊጠገኑ ይችላሉ። ሌሎች ግን ለወራትና ለዓመታት ይዘገያሉ። በጦርነቱ ሳቢያ በአጠቃላይ በፋርስ ባህረ ሰላጤው ሀገራት 80 የነዳጅና ጋዝ ተቋማት ተጎድተዋል። የቃታሩ ራስ ላፋን ጋዝ ማጣሪያ ብቻውን 17 በመቶ አቅሙን በጥቅል አጥቶታል። ለመጠገንም ዓመታት ይፈጃል ነው የተባለው። የኢራን ጦርነት መላውን ዓለም የሚያናጋ አደጋ ለምን ሆነ? የሆርሙዝ መዘጋት ዓለም አቀፍ ቀውስንስ ለምን ፈጠረ? የእነዚህ ሁሉ ምላሽ ቀላል ነው። ዓለማችን በእጅጉ የተሳሰረ በመሆኑ ነው። የአንዱ ቤት ሲቃጠል የሌላኛው ይጨሳል የሚለው ሕግ ሁሉም ሲሰራ ይኖር ዓለም የምትገዛበት ያልተጻፈም ሕግ ነው። ከፋርስ ባህረ ሰላጤው ሀገራት ነዳጅና ጋዝ ብቻ አይደለም፣ ዓለምን የሚያንቀሳቅሱ ብዙ ምርቶችና አገልግሎቶችም ይቀርባሉ። ለምሳሌ የዩሪያ ማዳበሪያን 36 በመቶ ለዓለም ገበያ ያቀርባሉ። ዳፕ የሚባለው ማዳበሪያ አይነት ደግሞ 26 በመቶ ለዓለም ያቀርባሉ። በአጠቃላይ የዓለም ከግማሽ በላዩ የማዳበሪያ አቅርቦት ከዚህ ቀጠና ነው የሚገኘው። ለዓለም ከሚቀርበው የአልሙኒየም ምርት 8 በመቶውን የባህረ ሰላጤው ሀገራት ናቸው የሚያመርቱት። ከዚህ ምርቶች ውስጥ ደግሞ 20 በመቶውን ለአሜሪካ፣ 30 በመቶውን ደግሞ ለአውሮፓ ይልካሉ። በኢራን ጦርነት ሰበብ ግን በቀጠናው ሀገራት 2 ግዙፍ የአልሙኒየም ማምረቻዎች ተመተዋል። በአረብ ኤምሬት ያለው ኤምራቲ ግሎባል አልሙኒየም ጉዳቱ ተጠግኖ ወደ መደበኛ አቅርቦቱ ለመመለስ ዓመታት ይፈጃል ነው ያለው። አልሙኒየም ባህሬን የተባለው ድርጅት ደግሞ የዓለም ግዙፉ አልሙኒየም አምራች ሲሆን በጥቃቱ ሳቢያ 19 በመቶ ምርቱ ወድሞበታል። በኢራን ጦርነትና በሆርሙዝ መዘጋት የተነሳ የሂሊየም ጋዝ አቅርቦትም ክፉኛ ተጎድቷል። የተፈጥሮ ጋዝ በማቀነባበር ሂደት የሚገኘው ሂሊየም ለብዙ ኢንዱስትሪዎችና ምርቶችም ወሳኝ ግብዓት ነው። የዓለም 1/3 የሂሊየም አቅርቦት ደግሞ ከቃታሩ ራስ ላፋን የጋዝ ማጣሪያ የሚገኝ ነው። ሂሊየም ጋዝ ለኤሮስፔስ ቴክኖሎጂ፣ ለሰሚኮንዳክተር ቴክኖሎጂ እንዲሁም ለኤምአርአይ ለተባለው ሕክምና መሳሪያም ግብዓት ነው። የኤሌክትሪክ ቁሳቁሶች በአብዛኛው ያለ ሂሊየም ግብዓት አይሰሩም። ወደ 20 በመቶ የሚሆኑ ቺፕሶችና ሌሎች ሴሚኮንዳክተሮችን ለመስራትም ሂሊየም ይፈለጋል። የፋርስ ባህረ ሰላጤው ሀገራት ነዳጅና ጋዝ አምራች ብቻም አይደሉም።
ከነዚህ ምርቶች ጎን ለጎን እንደ ሰልፈር ያሉ ምርቶችንም ያመርታሉ። ሰልፈሩ የጋዝ ውጤት ነው ይባላል። በአጠቃላይ ለዓለም ከሚቀርበው ሰልፈር 45 በመቶም ከዚህ ቀጠና የሚገኝ ነው። ይህ ሰልፈር ደግሞ ለማዳበሪያ ግብዓትና ለሌሎች ምርቶች በተለይ ባትሪ ማምረቻ ለመሆን ወሳኝ ግብዓት ነው። የፋርስ ባህረ ሰላጤው ሀገራት በቀውስ ከቀጠሉና ሆርሙዝ እንደተዘጋ የሚቆይ ከሆነ በመላው ዓለም ከፍተኛ ኤነርጂና የምግብ ዋጋ ውድነትም ያስከትላል። ሰዎች መንቀሳቀስ መስራትም ሆነ በልቶ ማደር ሊቸገሩ ይችላሉ። ይህ ደግሞ ብዙዎችን ወደ ከፋ ድህነት ሊከት ይችላል ነው የሚባለው። ይህ ሁሉ ግን የችግሩን ተጽዕኖ ሙሉ ለሙሉ ለማሳየት በቂ አይደለም። የኢራን ጦርነትና የሆርሙዝ መዘጋት በዚሁ ከቀጠለ የዓለም እንቅስቃሴን ሙሉ ለሙሉ ቀጥ ሊያደርገውም ይችላል። የፋርስ ባህረ ሰላጤው ሀገራት የፔትሮኬሚካል ውጤቶች ዋነኛ አቅራቢም ናቸው። ፔትሮኬሚካል በተለይም ፕላስቲክ ምርቶች ደግሞ በመላው ዓለም ሀገራት በሁሉም አይነት ምርቶችና ሸቀጦች ላይ ጥቅም ላይ ይውላሉ። በመነሻችን ያነሳናቸው የኮንዶምና የሴቶች ንጽህና መጠበቂያ ምርቶች መጥፋት ብቻ ሳይሆን ለዓለም ገበያ የሚቀርቡ ሸቀጦች ማሸጊያም እስከ ማጣት ይደርሳል። የዓለም የፕላስቲክ ውጤቶች ኢንዱስትሪ ከተናጋ ደግሞ የመላው ዓለም ንግድ እንቅስቃሴ ካሁኑ በባሰ ሁኔታ መናጋቱ የማይቀር ነው። የዓለም ንግድ እንቅስቃሴ 90 በመቶ በባህር የሚካሄድ ነው። የዓለምን ሸቀጦችና ምርቶች በባህር የሚያመላልሱ ግዙፍ ዕቃ ጫኝ መርከቦች የሚጠቀሙት ደግሞ ከነዳጅ ማጣሪያዎች የሚገኝ ወፍራም ዝቃጭ ነዳጅን ነው። በንከር ፊውል የሚባለው የግዙፍ መርከቦች ማንቀሳቀሻ ዝቃጭ ነዳጅ ደግሞ በዋናነት የሚገኘው በዚህ ቀጠና ሲሆን በሆርሙዝ መዘጋት እርሱም በቀላሉ እየተገኘ አይደለም። ስለዚህ ቀስ በቀስ የመርከቦች እንቅስቃሴም ይቆማል፣ የዓለምን ንግድም ቀጥ ይላል የሚል ከፍተኛ ስጋት ዳምኗል። ዓለምን የሚያጋምዱና የሚያስተሳስሩ ዘርፈ ብዙ ጉዳዮች ምድራችን ታስተናግዳለች። የሆርሙዝ ባህር መተላለፊያ በአሁን ሰዓት የመላው ዓለም አሳሳቢ ጉዳይ እንደሆነ ሁሉ የዓለም ሀገራት የጋራ በሆኑ የውሃ፣ የመሬት፣ የነዳጅ፣ የማዕድን ሀብታቸውን ይቋደሳሉ። የዓለም ስልጣኔ መሰረት የነበሩ አሁንም የዓለም ኢኮኖሚ ፖለቲካና መጻኢ ዕድልን የሚወስኑ በርካታ መተሳሰሪያዎች ምድራችን አላት። እነዚህ ጉዳዮች ደግሞ በየዓለም ማዕዘኑ የሚፈጠሩ የጂኦፖለቲካ ውጥረቶችን ጭምር የሚወስኑ ናቸው። ላብነት የመካከለኛው ምስራቅ ሀገራት የዓለምን ግማሽ የነዳጅ ሀብት በከርሰ ምድራቸው አከማችተዋል። በእነዚህ ሀገራት የሚፈጠር ምንም አይነት ኮሽታ ከኢትዮጵያ እስከ ቻይናና አሜሪካ ድረስ የመላውን ዓለም ሕዝብም ኪስ ይነካል። ማዕድናት መላውን ዓለም ያስተሳስራሉ የሚባለውም ዝም ብሎ አይደለም። የዓለማችን ከፍተኛ የብረት ክምችት የያዙት አውስትራሊያ፣ ብራዚልና ቻይናን የመሳሰሉ ሀገራት የሚፈጠር ችግር በማግስቱ በመላው ዓለም የብረት ነክን ዘርፍ ይጎዳል። ለምሳሌ በመዳብ ወይም ኮፐር ሀብት ክምችት ቀዳሚ የሆኑት በሩቅ በላቲን አሜሪካ የሚገኙት ቺሊና ፔሩ የሆነ እንቅፋት ቢያጋጥማቸው ከመዳብ የሚሰራ ነገር በሙሉ ዓለም ችግር ላይ እንዲወድቅ ያደርገዋል እንደማለት ነው። የዓለማችንን ከግማሽ በላይ የኮባልት ምርት የምታቀርበው ዲሞክራቲክ ኮንጎ በአንዳች አደጋ ክፉ ቢነካት ከቻይና እስከ አሜሪካ የኮባልት ማዕድን ግብዓትን ያደረጉ የመኪናና የኤሌክትሪክ ባትሪዎች ቀጥ ሊሉ እንደሚችሉም መደምደም ይቻላል። ማዕድናት ዓለምን ከዳር ዳር እያስተሳሰሩ ብቻ ሳይሆኑ የብዙ ሀገራትን እድገት፣ ዕውቀትና ሰላም ብሎም ግጭትም ይወስናሉ። ዲሞክራቲክ ኮንጎ፣ ሴራሊዮን፣ አንጎላ፣ አሁን ደግሞ ሱዳንና ሊቢያ በአፍሪካ ብዙ ቀውስ በማዕድን መዘዝ አስተናግዷል። የመካከለኛው ምስራቅ ቀጠና በተለይም የፋርስ ባህረ ሰላጤው አካባቢ ሁሌ ከግጭት ተላቆ መያቀው በነዳጅ ጋዝና የተፈጥሮ ሀብቱ መዘዝ እንደሆነም ሁሉም ያውቀዋል። የንግድ መስመሮች ወይም የባህር መተላለፊያዎች ብቻ አይደሉም ዓለምን ከዳር እስከ ዳር የሚያስጨንቁ ጉዳዮች። የማዕድን መገኘትና መጥፋት ብቻም አይደለም ዓለምን የሚያውከው ጉዳይ። ውሃና መሬትን የመሳሰሉ የተፈጥሮ ጸጋዎችም በራሳቸው ዓለምን በአንድ ላይ ሊያስጨንቁ እንደሚችሉም አሳይተውናል። ለምሳሌ ሰፊው የዓለም ክፍል በውሃ የተሸፈነ ቢሆን ነገር ግን ብዙ ለመጠጥ የሚያውን ጨዋማ የባህር ውሃ ነው። በምድራችን ጨው አልባ የውሃ መጠን ደግሞ 2.5 በመቶ ብቻ ነው። ያም ሆኖ በተትረፈረፈው ባህርም ሆነ አነስተኛ በሆነው ጨው አልባ ውሃ መዘዝ ምድራችን ብዙ ውዝግብን ታስተናግዳለች። በባህር ወሰን ይገባኛል የሚባለውና የባህር ክልልን ለማግኘት የሚፋተገውም ብዙ ነው። ለምሳሌ ኤርትራ 1300 ኪሎ ሜትር የሚረዝም የባህር ጠረፍ አላት።
ወደ 12 ታላላቅ ወንዞችን ጨምሮ በርካታ ጅረቶችና ሐይቆች ያላት ኢትዮጵያ ደግሞ በዓመት 122 ቢሊዮን ሜትር ኪዩብ ንጹህ ጨው አልባ ውሃ ፍሰት ያላት ሀገር ናት። ይሁን እንጂ ኤርትራ ከሰፊው ባህር ጠረፏ ለጎረቤቷ ለኢትዮጵያ የበሬ ግንባር የምታክል የባህር በር መስጠትን አትፈልግም። ኢትዮጵያ ከውሃዋ ለደቡብና ሰሜን ሱዳን፣ ለግብፅ እንዲሁም ለጅቡቲ እስኪበቃቸው ታስጎነጫለች። ኢትዮጵያ በውሃ ኤሌክትሪክ አምርታም ለሱዳንና ለጅቡቲ ታቀርባለች። ኢትዮጵያ ግብፅም ሆነች ኤርትራ ሌሎች ሀገራት ውሃም ሆነ ኤሌክትሪክ ከፈለጉ እንደማትከለክል ስትናገርም ቆይታለች። ይሁን እንጂ ለዚህ ሁሉ ውለቷ ኢትዮጵያ ጠላትነትና የጂኦፖለቲካ ፍጥጫ ነው ያተረፈችው። ዝናብ ለጋሶቹ የኢትዮጵያ ተራሮች ባይኖሩስ፣ በምንጮችና ጅረት የተሞሉት የኢትዮጵያ ጫካዎች ቢጠፉስ፣ ከዚህ ሁሉ በላይ ደግሞ ኢትዮጵያ ውሃም ሆነ ኤሌክትሪኳን ገድባ ብታስቀርስ፣ ይህ ኢትዮጵያን ከጎረቤት ሀገራት ጋር ያስተሳሰራት ገመድ እንዲበጠስ የሚያደርግ ብቻ ሳይሆን መጥፎ ጉዳት እንዲገጥማቸው ጭምር የሚያደርግ መሆኑም ግልጽ ነው። ዓለም ጥቁርና ነጭ ብቻ አይደለችም። ዓለማችን ሰሜን፣ ደቡብ፣ ምስራቅና ምዕራብ ተብላ ብቻም የምትጠራ አይደለችም። ዓለማችን መልከ ብዙ ናት። ሰሜኑን ከደቡቡ፣ ምስራቁን ከምዕራቡ ብዙ ጉዳዮች ያስተሳስራቸዋል። የዓለም የባህር መስመሮችና የባህር ንግድ ልውውጦች መሰረታዊ መገናኛ ድልድዮች ናቸው። ዓለም በየብስ በአየር ወይም በድልድዮች ብቻ አይደለም የሚተሳሰረው። ዓለምን እንዳይነጣጠል አድርገው የሚያስተሳስሩ ድንበር ተሻጋሪ ወንዞች በየአህጉሩ አሉ። ታላቁ የኤፍራጥስ ወንዝ ከቱርክ ጀምሮ ሶሪያና ኢራቅን ያጠጣል። ይሁን እንጂ ወንዝ አልባ ከምትባለው ሳውዲ አረቢያ ጀምሮ እስከ ዮርዳኖስና ኩዌት ድረስ የሚከሰቱ ድንገተኛ ጅረቶችም ወደ ኤፍራጥስ በመፍሰሳቸው ይህንን ወንዝ 6 ሀገራት ይጋሩታል ይባላል። ከኤፍራጥስ ጎን የሚፈሰው ጢግረዝ ወንዝ ደግሞ ቱርክ፣ ኢራቅ፣ ሶሪያና ኢራንን በጋራ የኛ ነው ይሉታል። ልክ እንደ ዮርዳኖስ፣ ኤፍራጥስና ጢግረስ ሁሉ ገነትን የሚያጠጣ ተብሎ በቅዱሳን መጽሐፍ ስሙ የተወሰደው የኛው ልጅ የሆነው አባይ ወንዝ ደግሞ የዓለማችን ረጅም ተፋሰስ ይባላል። የአባይ አንዱ ጭራ ብሩንዲ ተራሮች ድረስም ይዘረጋል። ዲሞክራቲክ ኮንጎ፣ ዩጋንዳ፣ ሩዋንዳ፣ ታንዛኒያ፣ ኬንያ፣ ደቡብ ሱዳን፣ ሱዳን፣ ኢትዮጵያ፣ ኤርትራና ግብፅ የዚሁ ተፋሰስ አካላት ናቸው። ወደ 85 በመቶ ውሃን ኢትዮጵያ ብታዋጣም አባይ በጥቅሉ 10 ሀገራት ያዋስኑታል። አባይ ለ500 ሚሊዮን ህዝቦች የኑሮ መሰረት ነው። በጥቅሉም ወደ 10 በመቶ የአፍሪካ ክፍል የዚህ ጅረት ጥገኛ ነው። ታላቁ የአማዞን ተፋሰስ በውሃ ፍሰቱ መጠን የዓለማችን ትልቁ ወንዝ ይባላል። ብራዚል፣ ፔሩ፣ ኮሎምቢያ፣ ቦሊቪያ፣ ቬንዙዌላ፣ ጉያና፣ ሱሪናም፣ ኢኳዶርና ፍሬንች ጊኒ የዚህ ተፋሰስ አካላትም ናቸው። በጥቅሉ 7 ሚሊዮን ስኩዌር ኪሎ ሜትር ቦታን የያዘው ወንዙ ሰፊውን የላቲን አሜሪካንን ግዛት የሚያስተሳስርም የተፈጥሮ ሀብት ነው። አውሮፓ ያለ ዳኑብ ተፋሰስ ስልጣኔ ምናት ይባላል። ወደ 83 ሚሊዮን ለሚደርሱ የአውሮፓ ህዝቦች የኑሮ መሰረት የሆነው ተፋሰሱ ከቮልጋ ቀጥሎ ትልቁም የአውሮፓ ወንዝ ነው። ወደ 19 ሀገራትን ያስተሳሰረም ወንዝ ነው። ጀርመን፣ ኦስትሪያ፣ ስሎቫኪያ፣ ሃንጋሪ፣ ክሮሺያ፣ ሰርቢያ፣ ቡልጋሪያ፣ ሞልዶቫና ዩክሬንን የመሳሰሉ ወደ 10 የሚጠጉ ሀገራት ዋናው የዳኑብ ወንዝ የሚያቋርጣቸውም ናቸው። ቀሪዎቹ 9 ሀገራት ማለትም አልባኒያ፣ ቦስኒያ ሄርዞጎቪና፣ ቼክ፣ ጣሊያን፣ ሞንቴኔግሮ፣ ሰሜን መቄዶኒያ፣ ፖላንድ፣ ስሎቬኒያ እና ስዊዘርላንድ ደግሞ መጋቢ ወንዞችን በማዋጣት ይጠቀሳሉ። ራያን ወንዝም አውሮፓን ያስተሳሰረ ሌላኛው ወንዝ ነው። ስዊዘርላንድ፣ ሌሽተንሻይን፣ ኦስትሪያ፣ ፈረንሳይና ኔዘርላንድ የዚህ ተፋሰስ አካላት ናቸው። በእስያ አህጉር የጥንታዊ ስልጣኔ ምንጭ የሆኑና ብዙ አገራትን ያጋመዱም ታላላቅ ወንዞች ይገኛሉ። ታላቁ የሜኮንግ ተፋሰስ ከትራንስፖርት እስከ አሳና ግብርና ድረስ 60 ሚሊዮን ለሚጠጉ የ6 ሀገራት ህዝቦች የኑሮ መሰረት ነው። ቻይና፣ ማይናማር፣ ላኦስ፣ ታይላንድ፣ ካምቦዲያ እና ቪየትናም የዚህ ወንዝ ተጋሪ ሀገራት ናቸው። ብርሃማ ፑራና ጋንጀስ ወንዝ ደግሞ በቲቤት፣ በቻይና፣ ቡታን፣ ኔፓል፣ ህንድና ባንግላዴሽ ለሚኖሩ 700 ሚሊዮን ህዝቦች ጥም ቆራጭ ሲሆን ወደ 1.7 ሚሊዮን ስኩዌር ኪሎ ሜትር መሬትንም ያካልላል። ሌላኛው የኢንደስ ወንዝ ተፋሰስ ደግሞ ከአፍጋኒስታን ጀምሮ
ቲቤት፣ ቻይና፣ ፓኪስታንና ህንድን አቆራርጦ ለ300 ሚሊዮን ህዝቦች ውሃ ጠጥቶ ነው አረቢያ ባህር ውስጥ የሚገባው። በአፍሪካ እጅግ ብዙ ሀገራትን የሚያጋምዱ በርካታ ወንዞች ይገኛሉ። ከነዚህ አንዱ የኒጀር ወንዝ ተፋሰስ 9 ሀገራትን የሚያስተሳስር ሲሆን 130 ሚሊዮን ህዝቦች ወንዙን ይጋሩታል። ቤኒን፣ ቡርኪና ፋሶ፣ ካሜሮን፣ ቻድ፣ ኮትዲቯር፣ ጊኒና ማሊ የሚጋሩ ሲሆን ኒጀርና ናይጄሪያ ደግሞ በስሙ ጭምር ይጠሩበታል። ሴኔጋል ተፋሰስ ደግሞ ጊኒ፣ ማሊ፣ ሞሪታኒያና ሴኔጋል ናቸው የሚጋሩት። ጊኒ ለምዕራብ አፍሪካ ሀገራት የውሃ ማማ ናት። ለሴኔጋል ተፋሰስ ብቻ ሳይሆን ለኒጀር ወንዝም ውሃን ታመነጫለች። የዛምቤዚ ወንዝ ደግሞ 8 የደቡብ አፍሪካ ሀገራትን የሚያገናኝ ነው። አንጎላ፣ ናሚቢያ፣ ቦትስዋና፣ ዛምቢያ፣ ዚምባብዌና ሞዛምቢክ ዋናው ወንዝ የሚያልፍባቸው ሲሆኑ ማላዊና ታንዛኒያም ውሃን ያዋጣሉ። ታላቁ የኮንጎ ተፋሰስ የዓለም ሳምባ የሚባለው የኮንጎ ጥቅጥቅ ጫካ በሚገኝበት ክልል የሚፈስ ወንዝ ነው። ዲሞክራቲክ ኮንጎ፣ ኮንጎ ብራዛቪል፣ ካሜሮን፣ ማዕከላዊት አፍሪካ፣ ጋቦን፣ ኢኳቶሪያል ጊኒ ወንዙን ይጋሩታል። ኮንጎ ተፋሰስ ወደ 3.7 ሚሊዮን ስኩዌር ኪሎ ሜትር የሚሰፋ ቦታንም የሚሸፍን የዓለማችን ብዙ ውሃ የሚፈስበት ወንዝም ነው። እነዚህ ወንዞች ለምድራችን ስልጣኔና እድገት ለብዝሃ ሕይወት ጥበቃ ጭምር መሰረቶች ናቸው። ከነዚህ ጅረቶች የብዙ ሀገራት ህዝቦች ተጎንጭተዋል፣ ዘርተው ቅመዋል። ይሁን እንጂ በእነዚህ ተፋሰስ ዙሪያ ያሉ ህዝቦች ሁልጊዜም ቢሆን በሰላም ኑረዋል ማለት አይደለም። በውሃ ይገባኛል ወይም በሌላ የተፈጥሮ ሀብት ሽሚያ እርስ በርስ ሲገፋፉና ሲጋጩ ኑረዋል። አንዱ የሌላው ባላንጣ ሆኖ መኖራቸውም የተለመደ ነው። እነዚህ ተፋሰሶች የጂኦፖለቲካ ፍጥጫ ምንጭ ሲሆኑ መታየታቸውም ብርቅ አይደለም። ዓለምን ያጋመዱ ተብለው ብቻ የሚታለፉ ሳይሆኑ በማንኛውም ጊዜና በማንኛውም ሁኔታ ልክ እንደ ተጠመደ ቦምብ ሊፈነዳ የሚችል የጂኦፖለቲካ ውጥረት ምንጮችም ናቸው።